ዲጂታል ካርታ አላቸው፣ አንደርግራውንድ ወተር አላቸው፣ ኤሊቬተር አላቸው። በዚህ ቻናል በዋካ ኢንቨስትመንት ፖድካስት በተከታታይ ስለ ኢንቨስትመንት፣ ስለ ሪል ስቴት ማርኬት ወቅታዊ ገበያ እንዲሁም ደግሞ ስለ ካፒታል ማርኬት እና ስለ አክሲዮን ገበያ፣ ስለ ሪል ስቴት ማርኬት ላይ ወቅታዊ ገበያ አሁን ላይ ያለውን የሪል ስቴት ዋጋ ከተለያዩ ከሎኬሽን እና ከአፓርትመንት ሳይዝ አንጻር ሁለት ቪዲዮዎችን ይዤላችሁ መጥቻለሁ። ስለዚህ እነዚህ ቪዲዮዎችን አሁን ላይ ከረንትሊ ሪል ስቴት ገበያው ምን እንደሚመስልና አሁን ለግዠሪ የሆኑ አፓርትመንቶች ዲጂታል ካርታ ያላቸው ጥንቅቅ ብሎ ያለቁ አፓርትመንቶች በምን ያክል ዋጋ እየተሸጡ እንደሆኑ አብረን የምናይ ይሆናል። ሴምሲ አካባቢና ቦሌ አካባቢ ላይ ያሉ አፓርትመንቶች ፉሊ ፊኒሽድ የሆኑ ጥንቅቅ ብሎ ያለቁ ዲጂታል ካርታ ይወጣላቸው አፓርትመንቶች ናቸው። እንግዲህ በጣም ሰፋፊ አፓርትመንቶችን ነው ይዤላችሁ የመጣው። ዲጂታል ካርታ ወጥቶላቸዋል፣ ጥንቅቅ ብሎ ያለቁ ናቸው። አንደርግራውንድ ወተር አላቸው። እንደምትመለከቱ የሳሎኑ ስፋት በጣም ሰፋ ያለ ነው። እንግዲህ ይሄኛው አፓርትመንት ኤስኤምሲ አፓርትመንት ነው። እንግዲህ ይሄ አፓርትመንት ባለ 4 ቤድሩም ነው። በዋናነት ባለ 3 ቤድሩም ይሆንና ተጨማሪ ሰራተኛ ሩም አለው። ሁሉም ቤድሩሞቹ የየራሳቸው ባዝሩም አላቸው። ስለዚህ ይሄ አፓርትመንት ኦፕን ኪችን፣ ክሎዝድ ኪችን አለው። እንዲሁም ደግሞ ሁሉም ሩሞቹ የተፈጥሮ ቬንቲሌሽን አላቸው። እንግዲህ አንድ የአፓርትመንት እንግዲህ ትልቁ ኳሊቲው የተፈጥሮ ቬንቲሌሽን እና የተፈጥሮ ላይቲንግ ካለው ትልቁን ድርሻ ይይዛል ማለት ወይም ትልቁን ቫልዩ ይይዛል ማለት ነው። ከሎኬሽን ቀጥሎ የሚመጡት እነዚህ የቬንቲሌሽን ሲሊንግ ሄቱ ምን ይመስላል፣ ሁሉም ሩሞች ላይ አክሰሲብል የሆኑ ባዝሩሞች አሉት ወይ፣ ኦፕን ክሎዝድ ኪችን፣ ትራንዚሽናል ኪችኖችን ያሟላ ነው ወይስ አይደለም የሚለውን ማየት መቻል አለብን ማለት ነው። እንግዲህ አሁን እዚሁ ቀጥሎ ምን ሄደው ወደ ቤድሩሞቹ ነው ማለት ነው። ሁሉም ቤድሩሞቹ እንግዲህ እዚህ አፓርትመንት ትልቁ ኳሊቲው ሰርቪስ ኳርተር አለው። ስለዚህ ይሄኛው የምታዩት አንደኛው ቤድሩም ነው፣ ማስተር ቤድሩም አይደለም። የራሱ ባዝሩም አለው። ጥንቅቅ ብሎ ያለቀ ነው። ቆንጆ ቬንቲሌሽን አለው። ሳከር ምናምን አያስፈልገውም ማለት ነው። ከዚሁ ቀጥሎ ደግሞ ምን ሄደው ወደ ሁለተኛው ቤድሩም ነው። ሁለተኛው ቤድሩም በራሱ የራሱ ባዝሩም አለው እንዲሁም ደግሞ የተፈጥሮ ቬንቲሌሽን አት ሴም ታይም ክሎዝ ሴት የተገጠመለት ነው። ከዚሁ ቀጥሎ የምናምረው ወደ ማስተር ቤድሩም ነው። ማስተር ቤድሩም በጣም ሰፊ ነው፣ የተንጣለለ ነው፣ ባልክኒ ያለው። ስለዚህ አንድ አፓርትመንት ባልክኒ፣ የራሱ የሆነ ባዝሩም፣ ቬንቲሌሽን እነዚህን ነገሮችን ካሟላ አንድን የአፓርትመንት ኳሊቲ የሚያሟላ ነው ማለት ነው። ስለዚህ ሴምሲ ያየነው አፓርትመንት እንደምትመለከቱት በጣም ሰፋ ያለ ነው፣ የተንጣለለ ነው። እንግዲህ በተለምዶ ፈረስ ያስጋልባል የሚባል አይነት አፓርትመንት ነው። እንግዲህ ኮመንት ሴክሽን ላይ ሬት አድርጉት። ይህን አፓርትመንት ከ10 ስንት ዲዘርቭ ያደርጋል ብላችሁ ሬት አድርጉት። ዋጋውን መጨረሻ ላይ የምነግራችሁ ይሆናል ይሄኛውን። አሁን ደግሞ ወደ ቦሌ ሳይት ያለውን አፓርትመንት አብረን ሪቪው እናደርገዋለን ማለት ነው። የቦሌ ሳይት ደግሞ በጣም ሰፊ ቴራስ አለው። አትሴም ታይም ይሄ ሴምሲም ቢሆን ሰፊ ቴራስ አለው። አንደርግራውንድ ወተር አለው። ኤሊቬተሮች አሉት። በቂ የሆነ ፓርኪንግ ሎትስ አሉት ማለት ነው። ስለዚህ አንድን አፓርትመንት ላይ ከኮንዶሚኒየም ለየት የሚያደርገው በቂ የሆነ የመኪና ፓርኪንግ ሎት ሊኖረው ይገባል። አንደርግራውንድ ሊኖረው ይገባል። አንደርግራውንድ ወተር ሊኖረው ይገባል። እንዲሁም ደግሞ ዲጂታል ካርታ ሊኖረው ይገባል ማለት ነው። የተናጠል ዲጂታል ካርታ ከሌለው አንድ አፓርትመንት አስይዘን ስንበደርም ሆነ አከራይተን ስንጠቀመው ካርታ ከሌለው ማንም ሰው ሊከራየን ወይንም ደግሞ ብድር ፕሮቫይድ ሊያደርጉን አይችሉም ማለት ነው። ስለዚህ አንድ አፓርትመንት ስንገዛ ዲጂታል ካርታ መኖሩን በጥንቃቄ ማየት መቻል አለብን። አሁን ቀጥሎ የምናየው እንግዲህ የቦሌ ኤሪያ ላይ ያለውን አፓርትመንት ነው። እንግዲህ ሴምሲ ካለው አፓርትመንት ጋር ተመሳሳይ የሆነ ሳይዝ ነው ያላቸው። የሴምሲ 270 ካሬ ነው፣ ይሄኛው ደግሞ 264 ካሬ ነው። ኒርሊ እንግዲህ ተቀራራቢ የሆነ የካሬ ስፋት ነው ያላቸው። ፕራይሱን እንግዲህ መጨረሻ ላይ እናየዋለን። ከሎኬሽን እና ከአፓርትመንት ሳይዝ ያለውን የፕራይስ ዲፈረንስ ነው ዛሬ የምናየው። የቦሌ ኤሪያ ላይ ያለው አፓርትመንት በጣም ሰፊ ነው። ሰፊ ቴራስ አለው። በፍሎር አንድ ቤት ነው። ኤሊቬተር አለው። አንደርግራውንድ ወተር አለው። እንዲሁም ደግሞ በቂ የሆነ ፓርኪንግ አለው። ኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽኖች አሉት። በጣም ሰፊ ሳሎን ነው። የተፈጥሮ ቬንቲሌሽኑ በጣም ያምራል። እንዲሁም ደግሞ ሰፊ ባልከኒ ያለው ልክ እንደ ሴምሲ ሁሉ የኛው ሰፊ ባልከኒ ያለው። ኒርባይ ላይ ያሉት አካባቢዎቹ የስፖርት ማዘውተሪያ ስፍራዎች አሉት። እንግዲህ ከሴምሲ ለየት የሚያደርገው ሎኬሽናል ቫልዩ የምንለው በቅርብ ርቀት ላይ ያሉ ፐብሊክ ተቋማት እንዲሁም ደግሞ ሪክሬሽናል ኤሪያዎች ወይንም ደግሞ እንደ ኤርፖርት፣ የተለያዩ እንደ ስኩል፣ እንደ ሆስፒታል አይነት ነገሮች መኖራቸው የአንድ አፓርትመንት ትልቁ ሴሊንግ ፖይንት ወይንም ደግሞ ሎኬሽናል ቫልዩ ይይዛል ማለት ነው። ስለዚህ ይሄኛው ቤድሩም 4 ቤድሩም ነው ያለው። አት ሴም ታይም 3ቱ ቤድሩሞቹ የራሳቸው ባዝሩም ባልከኒ ያላቸው። ከዛኛው እንግዲህ ይሄም የተፈጥሮ ቬንቲሌሽን በሁሉም ሳይድ አክሰስ ያደርጋል።
ምንም አይነት የመታፈን የምናም ሁኔታ አይኖረውም። ከሴምሲ አንጻር የቦሌው ማት ሴም ታይም የተፈጥሮ ቬንቲሌሽን አለው፣ ዲጂታል ካርታ አለው ሁሉም ቤድሩሞቹ ማለት ይቻላል። ይሄኛው አንደኛው ቤድሩም የራሱ ባዝሩም የለውም። ከሴምሲ አፓርትመንት ስናወዳደር ይሄኛው አንደኛው ባዝሩም የለው የተሻለ የሆነ አድቫንቴጅ አለው ማለት ነው። ይሄም ኦፕን ኪችን ክሎዝድ ኪችን አለው። አት ሴም ታይም እንደ ሴምሲ ኦፕን ኪችን ክሎዝድ ኪችን አለው። እንደምትመለከቱ ይሄኛው ሁለተኛው ማስተር ቤድሩም ነው። ሁለት ማስተር ቤድሩም ነው ያለው። ማስተር ቤድሩም የሚያስፈልገው እንግዲህ አንዱ ስፋቱና ባልከኒ መኖሩ እንዲሁም ደግሞ አሴም ታይም የራሱ የሆነ ባዝሩም መኖሩ ነው አንድን እንግዲህ ቤድሩም ማስተር ቤድሩም ሊያስብለው የሚችለው ማለት ነው። ልክ እንደ ሴምሲ ሁሉ የራሱ የሆነ ማስተር ባዝሩም የተፈጥሮ ቬንቲሌሽን አላቸው። ይሄም እንደ ሴምሲ ሁሉ ሁሉም ሩሞቹ የተፈጥሮ ብርሃን የተፈጥሮ ላይቲንግ በደንብ ያስገባሉ ማለት ነው። ይሄኛው አፓርትመንትም እንግዲህ በጣም አሪፍ አፓርትመንት ነው። የራሱ ባዝሩም አለው። ይሄኛው እንግዲህ ሶስተኛው ቤድሩም ነው። የራሱ ባዝሩም አለው። ከዚሁ ቀጥሎ እንግዲህ ኤክስትራ ይሄኛው አንድ ስቶር ክፍል ወይንም ደግሞ እንደ ሜድስ ሩም መሆን የሚችል ሩም አለው። ከዚሁ ቀጥሎ ደግሞ የምናየው ኮመን ባዝሩም አለው። ከሴምሲው ለየት የሚያደርገው ኦፍ ኮርስ የሴምሲውም የራሱ የሆነ ኮመን ባዝሩም አለው። ይሄን ይመስላል እንግዲህ ጠቅላላ እንግዲህ የሴምሲ እና የቦሌ ኤሪያ ላይ ሎኬሽናል እንዲሁም ደግሞ የአፓርትመንት ሳይዝ ልዩነታቸው የሴምሲው 270 ካሬ ነው። የቦሌው ደግሞ 264 ካሬ ነው። ሁሉም ዲጂታል ካርታ አላቸው። አንደርግራውንድ ወተር አላቸው። ኤሊቬተር አላቸው። እንዲሁም የጋራ መገልገያ ቴራስ አላቸው። በቂ ፓርኪንግ አላቸው። እነዚህን አሚኒቲዎችን የያዙ ናቸው። ዘ ኦንሊ ዲፈረንስ የካሬ ዲፈረንስ ነች። ወደ 6 ካሬ ነች ልዩነት ያለችው። ከዛ በተጨማሪ ሌላኛው ሎኬሽን ነው። ይሄኛው ቦሌ ኤሪያ ነው። ያንኛው ደግሞ ሴምሲ አካባቢ ነው። እዚህ ጋር በዋናነት የምናየው ምንድነው ሎኬሽናል ቫልዩ ስንል ሬንታል ቫልዩ ይመጣል ማለት ነው። አንድን አፓርትመንት ከገዛን በኋላ ሪተርን ኦፍ ኢንቨስትመንታችን ኮንሲደር ስናደርግ አከራይተን ልናገኘው የምንችለው እንዲሁም ደግሞ ኮላተራል አሲዘን ከባንክ ፋይናንስ ስናደርግ ያለው ልዩነት ትልቁን ድርሻ ይዛል ማለት ነው። ስለዚህ ቦሌ ኤሪያ ላይ ሬንታል ኢንካሙ ከ200,000 እስከ 300,000 በኢትዮጵያ ብር ሲሆን ሴምሲ ግን ከ150,000 እስከ 200,000 ነው የሚሆነው። ኤስቲሜትድ የሆነ እዛ አካባቢ ሬንታል ኢንካም ወይም የኪራይ ዋጋው እንደዚህ ይሆናል ማለት ነው። ስለዚህ የሲኤምሲ ጠቅላላ ዋጋው 36 ሚሊዮን ሲሆን አትሴም ታይም የቦሌውም 36 ሚሊዮን ተመሳሳይ የሆነ ፕራይስ አላቸው። ስላይትሊ ኔጎሺየብል ናቸው። ስለዚህ እነዚህን አፓርትመንቶችን መግዛት የምትፈልጉ ሰዎች እዚሁ ባለው ስልክ ደውላችሁ መረጃዎችን መውሰድ ሳይት ኦፊስ እና ኔጎሺየት ማድረግ ትችላላችሁ ማለት ነው። እስከዛው ግን ቻናላችን ላይክ ሼር እና ሰብስክራይብ ላደረጋችሁ ሰዎች ላይክ ሼር እና ሰብስክራይብ በማድረግ የዚህ ቻናል አባል በመሆን እንግዲህ ለወደፊት እዚሁ አፕሎድ የምናደርጋቸው ስለ ኢንቨስትመንት፣ ስለ ካፒታል ማርኬት፣ ስለ ሪል ስቴት ገበያ አዳዲስ መረጃዎችን አፕዴት ስለምናደርጋችሁ እዚሁ ባለው ስልክ ደውላችሁ መረጃዎችን መውሰድ እንዲሁም ቻናላችን ላይ ሼር በማድረግ የዚህ ቻናል አባል መሆን ትችላላችሁ። እናመሰግናለሁ።